ኃይሌ ገሪማ የፊልም ነፍስ ከኢትዮጵያ ተነስቶ ዓለም ላይ አሻራውን ያሳረፈ የፊልም ባለሙያ ኢትዮጵያዊው ድንቅ ሰው። እንኳን ደህና መጣችሁ ወደ ለሁሉ ሚዲያ። ዛሬ እንደገና አስደናቂ የህይወት ታሪክ እናጋራችኋለን። በዓለም በፊልም ዘርፍ ታዋቂ የሆነውና ኢትዮጵያን የሚያኮራው የደራሲ ዳይሬክተር እንዲሁም አስተማሪ የሆነው የኃይሌ ገሪማን እንመለከታለን። እናንተም ላይክ፣ ሰብስክራይብ እንዲሁም ሼር በማድረግ ወደ ቻናሉ እንኳን ደህና መጣችሁ ስንል እንቀጥላለን። ኃይሌ ገሪማ በ1950ዎቹ መጀመሪያ ዓመታት በጎንደር ከተማ ተወለደ። አባቱ ታዋቂ ቲያትር ደራሲ ሲሆን የመጀመሪያ ሙዚቃዊ ቲያትራዊ ተጽዕኖም ከአባቱ ወስደዋል። በ1960ዎቹ ውስጥም ወደ አሜሪካ በማቅናት ፊልም ተማረ። ኃይሌ ገሪማ በአፍሪካ ታሪክና ባህል በመመስረት ፊልሞችን ማቅረብ ጀመረ። በ1993 ትልቅ ተጽዕኖ የፈጠረበትን ሳንኮፋን ፊልም በአፍሪካውያን ዲያስፖራ ላይ ያጠነጠነ ፊልም ለቀቀ። ይሄ ፊልም ስለ ባሪያ ንግድ እንዲሁም ስለ ማንነትና የአፍሪካን አሜሪካንን ወደ ማንነታቸው የሚመለሱበትን ወይ ያሳየናል። ይሄ ፊልም ብቻ አልነበረም፣ ይሄ ትልቅ ለውጥ አብዮት የፈጠረበትም የፊልም ዘውግ ነበረ። በ1999 በአፍሪካ ድል ታሪክ ውስጥ ትልቅ ምልክት ተደርጎ የሚወሰደውን አድዋ የተሰኘውን ፊልም ለቀቀ። ይህ ፊልም የኢትዮጵያ ታሪክ የሚያቀርብ ሲሆን በአድዋ ውጊያ ላይ የተመሰረተ ነው። ታዛ በ2008 የተሰራ ይህ ፊልም የኢትዮጵያ ታሪክና ማንነትን ይዘክራል። አሽ እና ኤምበርስ በ1982 የተሰራ ሲሆን ይህ ፊልም ከቪየትናም ተመላሽ የሆነ አፍሪካዊ የሚገጥመውን ችግር ይዘረዝራል። ቡሽማም በ1975 የተሰራ ሲሆን ይህ ፊልም አፍሪካዊት የሆነች ሴት የሚገጥማትን ችግር ይዘረዝራል። ኃይሌ ገሪማ በፊልም ዘርፉ የተሳካ የሆኑ ተልዕኮዎችን በማካፈል የተወደዱ ናቸው። በሃዋርድ ዩኒቨርሲቲ እንደ ፕሮፌሰር የሰሩት ስራ ብዙ ወጣቶችን እና አዲስ የፊልም አሰሪዎችን አነሳስተዋል። ኃይሌ ገሪማ በሰሯቸው ስራዎች ላይ ብዙ እውቅናና ምስጋና የተቀበሉ ሲሆን በተለይ ሳንኮፋ በሚለው ፊልማቸው ላይ ብዙ ዓለም አቀፋዊ የፊልም ፌስቲቫሎች ላይ ቀርበዋል።